እንደምን አላችሁ? እኔ አስራት ንጋቱ ነኝ። የወላይታ ዞን ሲቪል ሰርቪስ መምሪያ የሰው ሀብት ልማት ዳይሬክቶሬት ቡድን መሪ ነኝ። ዛሬ ወደ እናንተ ይዤ የመጣሁት ርዕሰ ጉዳይ በውድድር ወቅት በውድድር ወቅት አንድ ሰራተኛ የፈለገውን የፈለገውን ስራ መደብ እ፣ እንዴት ነው ማግኘት የሚችለው? በውድድሩ ላይ ደግሞ እንዴት ማለፍ ይችላል የሚለው ዋና ሚስጥሩ ምንድን ነው በሚለው ላይ ከእናንተ ጋር ለመነጋገር ነው የመጣሁት። ወደ ዋናው ርዕሰ ጉዳይ ከመግባቴ በፊት በፌስቡኬ ላይ ከዚህ በፊት ጓደኛ ያልሆናችሁ ፎሎ በማድረግ ላይክ በማድረግ ለሌሎችም እንዲደርስ ሼር በማድረግ እንዲሁም ደግሞ ዩቱብ ቻናል ላይ ቤተሰብ ያልሆናችሁ ሳብስክራይብ በማድረግ ጥያቄዎች ካሉ ደግሞ ኮሜንት ላይ በማስቀመጥ ለሌሎችም እንዲደርስ ከሌሎች ጋር ደግሞ ሶሻል ሚዲያ ፕላትፎርምን የምንማርበት ምህዳሩን እንድታሰፉ አደራ እያልኩ ስራ ወደ ርዕሰ ጉዳይ ጋር ሲመጣ አንድ መንግስት ሰራተኛ በድልድል አፈጻጸም መመሪያ ቁጥር 142 2018 መሰረት ይወዳደር። ሲወዳደር ማንም በውድድር ላይ የሚወዳደር ሰው ለማሸነፍ ነው የሚፈልገው ለማሸነፍ ነው የሚፈልገው እንጂ ለመሸነፍ የሚወዳደር ሰው የለም። ለማሸነፍ ግን እዚህ መመሪያው በሰጠው አድቫንቴጁን ተጠቅመን የምንፈልገውን አንደኛ ቤስት ኦልተርኔቲቭ ነው ብለን የምናስቀምጠዋል፣ ሁለተኛ ላይ የምናስቀምጠዋል፣ ሶስተኛ ላይ የምናስቀምጠዋል። ስንፈልግን አንደኛ ላይ ያስቀመጥነው መጀመሪያ አማራጭ አድርገን ነው። አንደኛው ካመለጠ ሁለተኛውን ለማግኘት ነው። ሁለተኛው ካመለጠ ሶስተኛውንም ለመውሰድ ነው። ይሄ ከሆነ አንደኛ ላይ ያስቀመጥነውን ስራ መደብ ማግኘት የምንችልባቸው አራት ምስጢሩን ለእናንተ ልነግራችሁ። አንደኛ ምስጢር በአፈጻጸም መመሪያ 142 2018 አንቀጽ 7 ንዑስ አንቀጽ 5 ላይ የተሰጠውን እድል አሟጠን መጠቀም ነው። እድሉ ምንድን ነው? ምን የሚል ነው? አንድ ሰራተኛ ይሄ ድርድር ማንኛውም ሰራተኛ እስከ 3 የስራ መደቦች ተመዝግቦ መወዳደር ይችላል ነው። እስከ 3 ስራ መደቦች ነው እድሉ የሰጠው። ይሄ ማለት 1 2 3 ስራ መደቦቹን መምረጥ እንችላለን። እስከ ስለሚል አንዳንድ ሰዎቹ አንድ ስራ መደብን ብቻ መርጦ ይተዋል፣ መተውም ይችላል። ሌላው ደግሞ 2 ስራ መደብን መርጦ ይችላሉ። እስከ ስለሚል አሁንም መምሪያው ይፈቅዳል። ነገር ግን ሚስጥሩ ምንድን ነው? ሶስቱንም አሟጠን መጠቀም አለብን። 3 ስራ መደብ ላይ ሞልተን መወዳደር መቻል አለብን። ኮንፊደንስ አለኝ ማንም ተወዳድሮ አያሸንፈኝም የሚል ሰው በራሴ ማሸነፍ ይችላል የሚል ሰው ግን መርጦ መተው ይችላል። ነገር ግን ሳይታሰብ ከሱ የሚበልጥ ባለሙያ ተገኝቶ በውጤት ተበልጦ 2 ዛፍ እንዳጣ ጉሬዛ እንዳይሆን ምንድነው መሆን አለበት? ሶስቱንም ብጠቀም የተሻለ ነው። አንዱን ቢያጣ ሁለተኛውን ያገኛል፣ ሁለተኛውን ቢያጣ ሶስተኛውን ያገኛል። ይሄንን የተሰጠውን መመሪያው ለኛ የተሰጠውን ለሰራተኞች የተሰጠውን አሟጠን መጠቀም ይኖርብናል። ሁለተኛው ደግሞ ጥሙን ማወቅ። እኔ መመሪያ ላይ የተፈቀደው አሁን አንቀጽ 7 ላይ የተቀመጠ አለ። አንቀጽ 3 ላይ የተቀመጡ መስፈርቶች አሉ። ለውድድር የሚያበቁ መስፈርቶቹን በደንብ ለይቶ እዛ ላይ ጠቅላላ የተኛው ቦታ ነው። ስራ ሂደት አስተባባሪ ላይ የሚወዳደር ከሆነ 6 መስፈርቶች አሉ። ባለሙያ መደብ ላይ የሚወዳደር ከሆነ 5 መስፈርቶች አሉ። እነዚህን መስፈርቶቹን አስቀድመን ከመቶ ስንት ነው ማግኘት የሚችለው የሚለው አቅማችንን በደንብ መገምገም ነው። ሶስተኛው ገና ሊወዳደር የሚችል የኔ ተወዳዳሪ የኔ ተፎካካሪ በእነዚህ ውጤት ላይ ምን ያህል ሊያመጣ ይችላል የሚለውን ፕሪዲክት ማድረግ መቻል አለብን። ሶስተኛው ይሄ ነው። አራተኛውና መጨረሻው ደግሞ አንድ መንግስት ሰራተኛ ሲወዳደር ፍላጎቱን ብቻ ሳይሆን አቅሙን አውቆ የተኛው መደቡን ማስቀደም መቻል አለብኝ የሚለው ነገር ነው። የተኛው አንደኛ፣ ሁለተኛ፣ ሶስተኛ ላይ ሲያስቀምጥ
መጀመሪያ መመሪያው ምንድን ነው? ከከፍተኛ መደብ የሚመላው ወደ ዝቅተኛ መደብ ነው የሚሄደው። ከፍተኛውን እየጨረሰን ወደ ዝቅተኛ ነው የምንሄደው። በጣም ብንፈልግ ሶስቱም መደብ ላይ ከፍተኛ ውጤት እኔ ባመጣ ምናልባት ዝቅተኛውም አንደኛ ላይ ሞልቼ እንደሆነ አንደኛው ላይ ከፍተኛ ውጤት ባመጣም ውጤቱንና ፍላጎቱን ስለዚህ በእነዚህ ላይ አመራሮቹን በደንብ መፈተሽ አለብኝ። ቀጣይ ሌሎቹን ሌላ ርዕስ ጉዳይ ይዘን በሚቀጥለው ሳምንት እንመጣለን። እስከዛ ድረስ ጥያቄዎች ካሉ ኮሜንቶች ላይ እንድታስቀምጡ በድጋሚ ለማሳሰብ እፈልጋለሁ። ስላዳመጣችሁ አመሰግናለሁ። በሰላም ቆዩ።